አልብዬ የኔ ነፍስ ነገር እንደው አንድ ነገር ልነግርሽ ወደድኩኝ። ምንድነው ነው? የህይወቴ ቃና ለውጥ እኮ የጀመረው አንቺን ካገኘው ጊዜ ጀምሮ ነው። አይርሱ እንደ ቴሌቪዥን አዎ አያያል የኔ ጌታ ወይ አልብዬ የኔ ፍቅር እንደው እኮ ኧረ ውስጤ ነህ እኮ ሲያመጣው መጣ የኔ ውስጤ ነሽ። ወግም አይደል አይርስ አይ ዛራ አይ እንደርሳ አይ ቻንድራ እንዴ አልብዬ እየተንኳኳ ነው መሰለኝ በሩ እየተንኳኳ ነው። አልሰማሽ? ወይ አንሳሪ እየተወላለች ቡና ጠርቻት ነበር። እስቲ ሂጂ እናቴ። ቆይ እሺ ማን ነው? ኧረ ማን መጣው? እሺ ሰላም ምን ነበር? መብራት ላነብ ነው እንዴ? ላግባ ታዲያ ምን ችግር አለ? እኔማ ሳምታጣጣኝ ጎረቤት ይመስለኝ ነበር። በላገር ያው ጨረስክ? በሉ እንግዲህ ደህና ዋሉ። እንዴ ና እንጂ ቡና ጠጥተህ አይ ልሂድማማ፣ ችግር የለም። እንዴ ለአንተ ብዬ አላፈላው የደረስክበትን ጠጥተህ ትሄዳለህ። በላገው እስኪ ፈልቷል። ኧረ ውርጃውን የመጣሁት ልጅ ና በል ደህና ዋሉ ፋዘር? እግዚአብሔር ይመስገን። ደከመህ አይደል ልጅ? ምን ይደረግ ብሎት ነው? ስራ አይደል እንዴ? እንዴት ነው ትርሶ ታዲያ? እኔማ ደህና ነኝ። ምን ሆናለሁ ብለህ ነው ልጅ? ና እዚህ ቁጭ በል። አይ እዚህ ሆናለሁ ፋዘር። ና እዚህ ቁጭ በል ብያለሁ። የቤቴን ወግ የማውቀው ነኝ። አይ እዚህ ተመችቶኛል። እዚህ ተመችቶኛል በል። ለምን ና ቁጭ በል። ምን ነዳን ይመስል አንቺ ዝም በይ። ምን ችግር አለው? እስቲ አሁን አንቺ ዝም በይ። ዝም በይ ብዬሻለሁ። ልጅ የቤቴን ወግ የማውቀው ነኝ። ምን ችግር አለው እኮ? ምን ችግር አለው አትበይ። ምን አለሽ እሱ ጋር? ና እዚህ ቁጭ በል። በቃ እሺ እኔ እመጣለሁ ወደሱ። ና ቁጭ በል። እሺ ጉድ እኮ ነው እናንተ። መብራት አይለህ? አዎ ከመብራት ኃይል ነው የመጣሁት። ለነገሩ እናንተ ምን ስራ አላችሁና ነው ዝም ብላችሁ መብራቱን እንደ ክሪስማስ መብራት ብልጭ ድርግም ታደርጉታላችሁ? ያው ምን ይደረግ ብለው ነው፣ ጊዜው ነው። ምን ጊዜው ነው ትላለህ? መብራቱን እኮ ብልጭ ድርግም እያደረጋችሁት እኮ የገና በዓል አስመሰላችሁት። ያው እንግዲህ ጣጣው ብዙ ነው። ምን ጣጣ አለው? እጣችን ሁሉ ላንጣጣችሁት እንጂ አያሌው ኧረ እባክህን ተው። አሁን እሱ እስቲ ምን አውቆት ነው? እሱ የተሰጠውን ቆጥሮ መሄድ ነው እንጂ ደግሞ ቡና ጠጣ ብዬ አይደል እንዲያስገባውት። ቡናችንን ስጭን እስቲ። የኔ ልጅ አስቆየው አይደል? ገና እኮ የኔ ሌላ ብዙ ቦታ ትሄድ ይሆናል። ችግር የለም። ያዝችን ጠጥታ ትሄዳለህ። በልያዝ ቆንጆ ቡና ነው ማዘር አይደል? አንቆጣሪ እኔ አባወራው እያለሁ አንተን ማንቀማሻል ነው ያደረገህ። ይሄ የቤቴ ወግም ስርዓትም አይደለም። ያው ስለምቸኩል ነው እኔን ማስቀደማኝ። አየ ዘመኑ ሰው በቃ ስርዓት የሚባል ነገር ጠፋ አይደል? አባቶችን ማክበር የለ፣ ባህላችሁን ረስታችሁ ማንነታችሁን አጣችሁ ዝም ብሎ በቃ በደመነፍስ መጓዝ። ይቅርታ አድርጉልኝ ፋዘር፣ ይቅርታ። እኔስ ነኝ በል። ለሌላ ጊዜ ግን አባቶችና እናቶችን ነው መከተል ያለብን። እነሱ የሚያደርጉትን ነው ማድረግ ያለብን። እሺ ይቅርታ። እኔ ልጅ እንደ ተረጋግተህ ጠጣ። ለነገሩ አንተ ምን አጠፋ? እኔ ነኝ ጥፋተኛ። ለአንተ መስጠት የለብኝም ነበር። አንቺ ነሽ አይበጉን የቤቱን ወግ ያበላሸሽው። እኔንም እኮ ደርሶ እንደ ቁራ ስለፈለግ እኔማ እንግዳ ነው ብዬ ነው መቼ ይመጣል ብዬ አሰብኩና። አንቺን የሚያክል ሴትዮ እንዴት ይጠፋዋል? ሴትዮ? አዎ አንቺ ሴትዮ
አንቺ ነሻ ያለ አንቺ እዚህ ቤት ሰው አለ። በል ለቀቅ ያርጉኝ። ምን ነው ዛሬ ነገር አሉትሳ ባለቅሽስ ምን ልታመጪ? ማመጣውን ማሳየታለሁ። ኧረ ሲያመጣው መጣ። እቺ ባቄላ ካደረች አትቆረጠምም አሉ። ይኸው ደህና አድርጌ ነው ማለት። ማንን ነው የሚያሾሩት? አንቺን ነው አሽን እኔ ላይ ከፍቻለሽ እንዴ? አይ እንግዲህ አያስፈራሩኝ። ዛሬ እንደውም ገላጋይም አለ እንዴ። አያስፈራሩኝ እንግዲህ ይኸውልሽ በዚህ ካሰራ 99 ገርፌሽ ቢያሽው ዘና ደግሞ መቶኛውን ነው መደግምልሽ። አያስፈራሩኝ ብያለሁ። ዛሬ እንደውም ገላ እንዴ አንተ እኔስ የገዛ ባለቤትን ልገርፍ ነው ዱላዬን የማነሳ። አንተ ደግሞ ምን ሆንኩ ብለህ ነው ቀበቶን የምትፈታ? እንዴ የቤቱ ወግ መስሎኝ። እሺ